እሺ ላገባ ነው። ኧረ እባክህ እንዴት ናችሁ? የጉኝሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ቸር ቆዩልን። ዛሬ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ፕራንኮችን ልጀምር ነው ማለት ነው። ዛሬ ሁለተኛ ቀን ነው ዩቲዩብ ስጀምር። ለቤታችን አዲስ የሆናችሁ ሰብስክራይብ የምትለውን ተጫኑና ቤተሰብ ሆኑ እንላለሁኝ። ዛሬ የመጣሁትኝ ትልቅ እህቴን ፕራንክ ላደርጋት ነው። የሁላችንም እህቶች አንድ አይነት ናቸው ወይ? አንድ አይነት ናቸው ወይ? አመለካከታቸው መልሳቸው ማለት ነው። እና እደውልላታለሁኝ። በስልክ ነው፣ እዚህ በአካል የለችም እኔ ጋር። በስልክ ነው እደውልላታለሁ። ምን እንደምትል በጋራ እንሰማታለን ማለት ነው። ስለዚህ ሁላችሁም ተከታታዮች እስከ መጨረሻው ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። እናመሰግናለን። አማራና ትግሬ የሚኖሩብሽ ወልቃይት ጠገዴ የሚኖሩብሽ ያጣሳግን። አሁን ቀጥታ ወደሷ እንደውላለን ማለት ነው። በሜሴንጀር ነው የምደውልላት። ሄሎ ሰላም። አቤት፣ አማን ነው አለ። እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም አለን እንጂ ክብሩ ይስፋ። በጣም ሰላም ነን። እንዴት ነሽ አንቺ? አለን። ደህና ናችሁ? ተነስታችሁ ነው? ደህና ነን። አዎ ተነስተናል። ስሚኝማ አንድ ነገር ላማክርሽ ፈልጌ ነበረ። ምንድነው እሱ? እባክሽ። ያው ትልቅ እህት አይደለሽ? ሳልነግርሽ ብዬ ነው። ልነግርሽ ፈልጌ ነበረ እኮ። ምንድነው እሱ? እኔ ትዕግስት እንደሌለኝ ታውቂያለሽ። ተናገሪ። ምንድነው? ትዕግስት የለሽም፣ ግን ወደድሽም ጠላሽም የሆነ ነገር ልነግርሽ ነው ዛሬ። እንደ እህትነት የምትይኝን ትይኛለሽ እንዴ? ዛሬ ምንድነው? እባክሽ ጨዋታ ጨምረሻል። ተናገሪያ። ምንድነው? ታውቂያለሽ እኔ ምንም እንደማልቃወምሽ። እሺ ላገባ ነው። ኧረ እባክሽ ሴንት ልታስነገኝ ነው እንዴ? አዎ ላገባ ነው። ምን ትያለሽ? የምርሽ ነው እኮ። መቼም ሳላስፈቅድሽ ብዬ ነው። ያኔ ግዴታ ለትልቅ እህት ያው እያማክሩታን ብዬ ነው። እሱ እኮ ትክክል ነሽ፣ ግን ከኔ በፊት እኮ አባቴ ያሉ እነሱማ አይደል እንዴ? እነሱም እንዳሉ ይሁንና መቼም ከእናት አባቱ ሌላ የለም። ግን ደግሞ ትልቅ እህትም ትልቅ ወንድምም ማወቅ አለባቸው ብዬ ነው። ያው መቼም እድሜዬ ስለደረሰ ልታስቆሚኛችሁ። እሱን ልክ ብለሻል። እኔም በደስታሽ ነው የምደሰተው። በእርግጥ ያለሽበት እድሜም የምታገቢበት ሰዓት ነው። ግን መጀመሪያ ጤንነትሽ ይቀድማል ብዬ ነው። ያው ስለሚያምሽ ትንሽ ያለሽበት ሁኔታም ስላለ አይዋ እሱ ልክ ነሽ። ግን ደግሞ አሁን በቃ በእርግጥ ሁሉንም የሚያስረሳሽ ሰው ጥሩ ነው፣ ከጎንሽ የሚሆን ሰው። ስሚ ናሽኝ እኮ አሁን ጊዜው ደርሷን፣ ጊዜው እየደረሰ ነው። ቀደም ብያለሁ ካሰብኩበትኝ። አሁን ግን ውሳኔ ላይ ነኝና ላሳውቅሽ ብዬ ነው። እንድትፈቅጭልኝ እፈልጋለሁ። አንቺ እሺ ካልሽ ደግሞ ቀጥታ ወደ ቤተሰብ ሽምግልና ይላካል ማለት ነው። በቅርቡ ደግሞ ላስተዋውቅሽ እችላለሁ። እሱ ትክክል ነሽ። እኔም በአምሳት ያንቺን ደስታ ነው የምፈልገው። ግን ልጁ ጋር ያኔ መች ተግባብታችሁ ነው ይሄን ነገር? መቼም እስከ ዛሬ በሚስጥር ነው ያልሽው። መች ተግባብታችሁ? መች
ለዚህ የበቃችሁት ነው። ጌቴ ጋር አውርተሽበታል? ኧረ እኔ እሱንም አላወራሁትም። ገና እሱ ጨርሰናል። እኔና ባሌ ማለት ነው ጓደኛዬ ልበልሽ ጨርሰናል እኮ እሱ ጋር ጨርሰናል። እኔ ላሳውቅሽ ስለፈለኩኝ ነው። ምን እንደምትይ ምን እንደሚሰማሽ እንደ እህትነትሽ የምትመክሪኝ ከሆነ ህይወቴን የሚለውጥ ምክር መቼም ቤተሰብ እስከሆንሽ ድረስ እህት እስከሆንሽ ድረስ ሰው ለእህቱ ከደህና ሰው እንዲወድቅ እንጂ ትዳርን ሊያግድ አይችልም ብዬ ነው ላማክርሽ በድፍረት የመጣሁት። እኔ አንቺን ደስታ በደስታ ነው የምቀበለው፣ ግን ያው መግባባት አለባችሁ፣ መጠናናት አለባችሁ። ታውቂያለሽ በአሁኑ ሰዓት በእኛ ደርሶ ባታዩ በብዙ ፎቶቻችን ላይ በመቸኮል ነው ብዙ ነገር የሚበላሽባቸው። ማረጋጋት ግዴታ ነው። ግን እኔ በደስታሽ እደሰታለሁ። እሺ አመሰግናለሁ። ማለት ፈቅደሻን ነው የምትሰጪኝ አስተያየት አለሽ ምክር? አዎ ልጁ ጋር ተስማምተሽ ያኔ በእርጋታ እንደዚህ በሩጫ የሚሆን ነገር ሳይሆን ከተስማማችሁ እኔ ፈቃደኛ ነኝ። ካሁን በኋላ ላለው ነገርም ተረጋግተሽ ተግባብታችሁ ተዋውቃችሁ የሚሆን ነገር ከሆነ ችግር የለውም። መቼም ማግባት አይቀርምና በእድሜሽ ማግባቱ ደግሞ ጥሩ ነው። እኔ ደግሞ በአንቺ ደስታ ነው የምደሰተው። ካሳለፍሽው ነገር አንጻርም ደስታሽን ነው ማየት የምፈልገው። እኔም ወደ ሀገሬ ሳልገባ ምናምን ገባሽ እያሰብኩም ስለሆነ እውነት እተማመንብሻለሁ። ልክ ግን እንደዚህ በትክክል ትፈቅጅልኛለሽ ብዬ ባላስብም ግን ደግሞ እንደማታግጂኝ በእርግጠኛ ነበርኩ። ብዙ ጊዜ ስለምቀልድ ነው አይቻልም ምናምን ስለምልሽ ነው። ግን ደግሞ እውነት የሚሆንሽና የምትወጂው ሰው ካለ በእርግጥ የሚሆንሽን ፈጣሪ ነው የሚያውቀው። ባል የእግዚአብሔር ስጦታ ነው። ሚስትም እንደዛው ፈጣሪ ሲፈቅድ ነው የሚያጣምረውና እግዚአብሔር አምላክ መጨረሻችሁን ያሳምረው። ግን ደግሞ አሁን በሩጫም ይሁን ነገር የለም። አስብላችሁ አማራና ትግሬ የሚኖሩብሽ ወልቃይት ጠገዴ የሚኖሩብሽ ያጣሳግን እንድትሆኑ እንድታገቡ ነው የምፈልገው። ምክንያቱም ጊዜውም ስለሚያስጠላ እንድትወልዱ እንፈልጋለን እና የአንቺ ደስታ ያስደስተኛል ሀቢበቲ። እሺ እና ደግሞ እና አባቴ ጋር ታወሪያለሽ። ከተግባባችሁ በኋላ ቤተሰብ ማወቅ አለበት፣ ግዴታ ነው። ይኸውልሽ አሁን የኔ ደስታ እንደሚያስደስትሽ እርግጠኛ ነበርኩ። ግን ያን ያክል ቆይ ትንሽ ምናምን የምትይ ነበረ ያኔ የመሰለኝና ስለፈቀድሽልኝ ከልብ አመሰግናለሁ። አይሰማም። ኔትወርኩ የኔ ዘግምተኛ ነው። ገባሽ? ስንቀሳቀስበት ይይዛል። ለዛ ነው። እሺ እና እኔ ታውቂያለሽ ሁላችሁንም አግቡ እላለሁኝ። ግን ደግሞ ዛሬ የሚታየው ነገር ስለሚያስፈራም በዛም እናገራለሁ። ተረጋጉም እላለሁ፣ አግቡም እላለሁ። ግን እውነተኛ ሰው ከተገኘ ፈጣሪ ፈቅዶ ማለት ነው። እና እኔ ፈቃደኛ ነኝ። እሺ ከልብ አመሰግናለሁ። እሺ ከልብ አመሰግናለሁ። ከልብ ማለት ነው። ይሄን የቆንጆ እኔ ምን አደረኩኝና? ይሄ እኮ ግዴታዬ ነው። በአንቺ ደስታ መደሰት ግድ ነው። ገባሽ? ደስታዬ ስላስደሰተሽ አመሰግናለሁ። የመጨረሻ የምትይ ነገር አለ ማለቴ? ለወጣ ነው አሁን ወደ ስራ ልገባ ነው። እንዳልኩሽ እንግዲህ ነገ በስቲያ ደውልሽና እናወራለን። እንዴ እስከ ነገ በስቲያ ምን ትሰሪያለሽ? ደውይልኝ እንጂ በኋላ ላይ እሺ ችግር የለውም። አመሰግናለሁ። እሺ የኔ ቆንጆ እህት እኮ አይመሰገንም ሀቢብቲ። እሺ ሁሌም የምመኘው ደስታሽን የኔ ቆንጆ። እሺ እንደዋወላለን፣ አብሽሪ። እኔም ሰዎች እንውጣ እያሉኝ ነው። ልንወጣ ነው ወደውጭ። እሺ የኔ ቆንጆ ራስሽን ጠብቂ። በተላ እሺ አመሰግናለሁ። እሺ ወዲሁ። እሺ ቻው። እሺ ቤተሰቦች አሁን ወጥታለች። እንዴት ብዬ ነው ፕራንክ ነው የምላት? እህቴ በብዙ ጊዜ ትዕግስት የላትም፣ ትናደዳለች። በጣም ትዕግስት የምትባል እዚህ አልፈጠረባትም ማለት ነው። ስለዚህ አሁን ትሰድበኛለች መልሳ። ልደውልና እናንተ ጋር ሳለው እህን ጊዜ ፕራንክ ነው ይቅርታ ልበላት። ምክንያቱም እኔ ስለማውቃት ነው። እየብቻ ከሆነ ትናደዳለች በጣም
ሴት አቤት። አትቆጭኝም? አንድ ነገር ልንገርሽ፣ ፕራንክ ነው አሁን ያደረኩሽ። ማለት ፕራንክ ነው አሁን ላገባ ነው ብዬሽ የነበረው ፕራንክ ነው። በጣም ይቅርታ። እንዳትቆጪ ማርያምን። ምን ትመስላለች ደግሞ? ስለምን ፕራንክ ነው የምታወሪው? ሲጀመር ለ3 ቀን ነው ቀጠረሽኝ የነበረው ደውልልሻለሁ ብለሽ እንዴት በዚህ ፍጥነት መጣሽ? የእውነትሽን ነው? ምን ብዬ ነው የቀጠርኩሽ? አይ ነገ ወዲያ እንደዋወላለን ውስጥ የነበረው በዚህ ፍጥነት እንዴት መጣሽ ብዬ ነው እኮ። ፕራንክ ነው ያደረኩሽ፣ የምር ላገባ አይደለም። ኧረ እባክሽ። አዎ እንዴ አንቺ እኔ እንዴት ልታስቢኝ ነው እንደዛ በፕራንክ የምትፈትኝኝ? እኔ እህትሽ ነኝ እኮ እህቴ ነሽ ያኔ በቃ አትቆጭኝ። በጣም ይቅርታ። ፕራንክ ነው፣ ሰው እንደሚያደርግ ነው ያደረኩሽ። ደግሞ ለክፉ አስቤሽ ሳይሆን እሷ ትቆጣኛለች ምናምን ትቆጣኛለች ወይ ምን ትለኛለች ወይ ብዬ ሳይሆን በቃ ኖርማል ነው። ኧረ እባክሽ እንደው እኮ ምን ትመስላለች? እሺ አሁን እንታረቅ። ኧረ እባክሽ እንታረቅ አላልሽም? ምነው? ኧረ እባክሽ ኧረ እባክሽ። ለካ ሰው ሁሉ የሚሸወደው እንዲህ እያለ ነው። ወይኔ በላይ ሴት ምን ትመስላለች? ድንጋይ እራስ ማርያምን ይቅርታ። እንደውም አታገቢሽ አልፈቅድም። እሱን እናያለን። የምር ባል ሲመጣ ስራ ነሽ? እሺ በቃ በኋላ እደውልልሻለሁ። አያምሽ ፕራንክ ተደርገሻል ወይስ አልተደረግሽም? ነግሬሻለሁ። ካሁን በኋላ እኔ አልፈቀድኩም ማግባት የለም። እሺ ፕራንክ ሆነሻል አልሆንሽም? እንዴ በደንብ ነው እንጂ ያረግሽኝ። እኔ ሰዎች እየተጣሩ ቁጭ ብዬ አንቺን አውርቼ። እሺ በቃ ይቅርታ። ታውቂኛለሽ እንዴ? በየቤታችን እንጣጣ፣ ወደ ውስጥ ገብተን እንነጫነጫለን። አመሰግናለሁ። ኧረ እባክሽ። እሺ ትመስላለች። በስመ አብ ወልደ መንፈስ ቅዱስ። እንደዚህ ነው ፕራንክ የምታደርጉት? እኔ አልችልም፣ እግዚአብሔርን አልችልም። ካሁን በኋላ ፕራንክ ማረጋል አይመስለኝም። ሌላ ቪዲዮዎችን እሰራለሁ። እንግዲህ ዩቲዩብ ቻናል የተከታታዮች ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ አሁንም ይቀላቀሉን። ከልብ እናመሰግናለን። እንግዲህ ከእግዚአብሔር በታች ዋኖቹ ደጋፊዎች እናንተ ናችሁና አበረታቱኝ። እወዳችኋለሁ። አማራና ትግሬ